ቅዱስ ሚካኤል ያደረገውን ተአምር መስማት ከፈለጋችሁ እንዳታሳልፉት። ሊቀ መላእክት ቅዱስ ሚካኤል ያደረገውን ተአምር አብረን እንስማ። ቅዱስ ሚካኤል ያደረገልኝ ተአምር ነው፣ እንደዚህ ብለሽ ለኔ መስክሪልኝ ብላኛለች አንዲት እህታችን። የምኖረው በሰው ሀገር ነው። እኔና ባሌ ልጆቼ ከምንኖርበት ሀገር ከከተማው ወጣ ብሎ ወደ ገጠራማው አካባቢ ነው የምንኖረው። እኔም ባሌም ልጆቼም በዛ ከሄድን በጣም ቆየን። በዚህ በሰው ሀገር ላይ ያደረገልኝ ቅዱስ ሚካኤል ይህ ነው። እኔና ባሌ ልጆቼ የረፍት ቀን እሁድ ነበረ። በእሁድ ሁላችንም ተሰብስበን አብረን ቁጭ ብለን ነበር እና በሩ በኃይል ተንኳኳ። እኔም ወደ በሩ ማን ነው ብዬ በሩ ጋር ሄድኩኝ። በበሩም ጋር ስደርስ በበር ስመለከት ፊታቸውን የሸፈኑ አንድ የማፊያ ግሩፕ ነው እና ለባሌ ና ብዬ አሳየሁት። ባሌም አያቸው። እኔም ልጆቼም በጣም ተደናገጥን። ልጆቼ ማሚ ማሚ እያሉ አለቀሱ እና ሁላችንም ተረበሽን እና በሩንም እንዳከፍቱ ተባባልን። የቅዱስ ሚካኤል ስዕል አድን በትልቁ አለ። እኔም ወደ ቅዱስ ሚካኤል ስዕል አድን ጠጋ ብዬ እንደዚህ አልኩት፣ ሊቀ መላእክት ቅዱስ ሚካኤል ሆይ እውነት እንደ ሀገሬ ማሽላ ዘንበል አድርገህ አውጣኝ፣ ከነዚህ ከማፊያዎችም እጅ አድነኝ አልኩት ለሊቀ መላእክት ለቅዱስ ሚካኤል እና በሩን በኃይል ማንኳኳት ጀመሩ። በሩን ሲንኳኳ ጠጋ ብዬ በሩን ከፈኩት። በሩንም ስከፍተው አሁንም የሚጮሁት በሩን ክፈቺ በሩን ክፈቺ እያሉ ነው። እኔም እንደማያዩ ስረዳ ባሌንና ልጆቼን ዝም በሉ በማለት ባሌን ልጆቼን ተያይዘን ወደ መኪናችን ገባን። እየሮጥንም አስነስተን መኪናችንን ወደ ከተማው ገባን። ከተማውም ገብተን ፖሊስ ደውለን እስከሚመጡ ድረስ ያ የማፊያ ግሩፕ አባል ክፈቺ በሩን እያሉ ነበር የሚጮሁት። ልክ የማፊያው ፖሊሶቹ መጥተው ማፊያዎቹን ሲይዟቸው ያን ጊዜ እንዴት እስካሁን ድረስ በር ክፈቺ እያልን እንጮሃለን፣ ቤት አመልጣን ብለው ተናደዱ። እኔም ቅዱስ ሚካኤል ከነዚህ ከማፊያዎች ግሩፕ አባል አዳነኝ። በሰው ሀገር እንዳልቀር ሊቀ መላእክት ቅዱስ ሚካኤል ደረሰልኝ። ሊቀ መላእክት ቅዱስ ሚካኤል ደረሰልኝ። እኔም ለቅዱስ ሚካኤል ስለቴን ልኬያለሁ። ቅዱስ ሚካኤል ሰማኝ፣ ለእናንተም ይስማችሁ ብላናለች እህታችን። ሊቀ መላእክት ቅዱስ ሚካኤል እሷን የሰማ በሰው ሀገር ከማፊያ እጅ ያዳነ እኛንም ከመጣብን ከዘመን ማዕበል ያድነን። ቅዱስ ሚካኤል ተአምሩ ብዙ ነው። ብዙ ተአምር አለ። የቅዱስ ሚካኤል ተአምር የሁሉንም ተአምር እንመሰክራለን። አመሰግናለሁ። ቅዱስ ሚካኤል ይስጥልኝ።